ከትምህርት ጀምራ በጣም ብዙ ፈተና አይታለች። በጣም ማለት ነው ወላሂ። እኔ በዚህ በኢቃም በሷ ኢቃማ እኔ ራሱ አልቅሻለሁ ሀቂቃ ወላሂ። አሁን ወደ መጨረሻው ጉዳይ ስንሄድ ሙኒር ከፓኪስታኒ ብሯን ተቀበለ ለምን አትሰጣትም? 5000 ብሯን። አሁን እኮ ፓኪስታኒ ጋር አይደለም ያለው ሀቡ እየነገርኩሽ እኮ ነው። ከፓኪስታኒው ጋር ተቀብለን ሀበሻ ነበር ታሬ አንቺ ቤት ከዚህ በፊት ቀርቦ የሚያውቀው ልጅ ማለት ነው። ታሬ ከዚህ በፊት አንቺ ቤት የሆነች ልጅ እንደውም እንትን ብለው አቅርበሽ ታውቂያለሽ። የሰው በልቶ ነው በልቷል ተብሎ ቀርቦ ያውቃል። ይብላ ይብላ አላህ አለም። እንደዚሁ አይዲያ ያሰራሉ ብሎ እሱ ብዙ ደላላ ነው እዚህ ቤት የሚቀርበው። እኔ ኬት ላስታውሳቸው እችላለሁ ፎቶቸውን ካላየው። እሺ ፎቶውን ልክልሻለሁ። አንተ ኮንክ ያገናኘካት አንተ ተቀብለህ ለምን አትሰጣትም እኮ? እኔ እንትን ለመቀበል ሰዋራውን ሳናግረው እኔን እየመለሰልኝ አይደለም አሁን ላይ እና ከዛ ቤት ያለበት ቦታ ነበረ። ደግሞ እሱ ጋር ሄድን። እሱ ጋር ስንሄድ ደግሞ ቤት ቀይሯል አሉ። አሁን ደግሞ የሆነች ማቃት ልጅ ነበረች እሱ ጓደኛው ማለት ነው እንደዚህ ግንኙነት ያላቸው ከእሱ ጋር እና ለእሱ አስደውላት አገናኛለሁ ምናምን አለችኝ። የሆነ ሰዓት ላይ መልሼ ስደውላት አይ የለም ምናምን እያለች ነው እንትን የምትለው እና እያገናኘችኝ አይደለም። አሁን ደግሞ እኔ እሱን ለመክሰስ ክስ ለማስገባት አይዲ ካንስሌሽን ላይ ነው ያለው እና ካንስሌሽን ላይ ስለሆነ አይዲን ላስተካክልና ያው በክስ መሄድ እስካለብን ደረጃ ድረስ እንሄዳለን ብዬ ነግሬያታለሁ። ስለዚህ ለምን አትጠብቂም ታዲያ? የመነኗ አይዲውን አስተካክሎ ሙኒር ካሶት የሰጠውን ብር ተቀብሎ እስከሚያመጣልሽ አቡዬ ብር የለም አሁን ማስጨረሻ እንግዲህ ምን እናድርግ ታዲያ? የኔ ወድ ምናልባት እስኪ ጠርተሽው ያኔ ብታናገሪው ምናልባት ያኔ ሼር አድርጊለት፣ እጠይቅልሻለሁ ከመጣ ሼር አድርጊለት። ስለዚህ ሙኒር አንደኛ በዚህ ጉዳይ አንደኛ ጥያቄ ሙኒር ነው። ሙኒር ደግሞ ካንስሌሽን ልጨርስና ከስሼ ብሯን ተቀብዬ ሰጣታለሁ ብሏል። አንቺ ደግሞ ከሙኒር አልፎ ልጁን ጠይቁልኝ ነው እያልሻለሽ። አንቺ የመጠየቅ መብት ያለሽ ሙኒርን ነበር። ለምን አገናኝ እሱ ስለሆነ እሱ ነው ኃላፊነቱን ወስዶ ያገናኘሽ። ገብቶሻል? ለዚህ ነው ብዙ ሰንሰለት ያለበት ነገር። ይህ ሰንሰለት ሆነ። የቆንጆቹ እናት ሙኒርን አገናኘትሽ። ሙኒር ማነው ስሙን ደላላው ማነው ስሙ? ታሬን ያልሽው ታሬን አገናኘሽ። ስለዚህ ሰንሰለት ሆነ ጉዳዩ። የመጀመሪያ ተጠያቂ አንቺ መጠየቅ ያለብሽ የልጆች የቆንጆች እናት ናት። እሷ ናት ያገናኘትሽ። ሙኒርን ኃላፊነት መውሰድ አለባት። ስለሙኒር አንድ ሰው ስለሚያገናኘው ሰው ኃላፊነት መውሰድ አለባት። ከዛ የቆንጆች እናት ስለ ሙኒር ኃላፊነት መውሰድ አለበት። ሙኒር ደግሞ ስለ ደላላው ታሬ ስለሚባለው ደላላ ኃላፊነት መውሰድ አለበት። እንደዚህ አንቺ ሙኒር ነው ሙኒር ነው ያገናኘሽ። አንቺ ታውቂኛለሽ። ብር ሰጠሽኝ ቢልሽስ? አሁን ደላላው እኔ ሰጠሽኛል ወደ እኔ አካውንት አስገብተሻል ቢልሽስ? አንቺ ኮንታክት አድርገሽው ታውቂያለሽ ደላላው? ኖ ሀቡዬ፣ እኔ ስቲል አሁን ድረስ እኮ ይሄ ታሬ የሚባለውን ሰውዬ ስቲል አሁን ድረስ አጠበስልኩ እንኳን ይሄ ነው ብዬ ተናግሬ አላውቅም። አውርቼውም እንኳን አላውቅም። እኔ የምናገረው ሙኒርን ነው። አዎ እኔ አልተናገርኩም። ሙኒር ነው ስቲል አሁን ድረስ ሙኒር ነው። ግን ሙኒር ደግሞ እኛ ዝም ባልን ኃላፊነት ወስዶ ጉዳዩን መጨረስ ብርሽን ተቀብሎ ማስመለስ ያለበት ሙኒር ነው ኃላፊነት ወስዶ። ደላላውን አንቺ ካላወቅሽው አውርተሽው ካላወቅሽ ብሩን አንቺ ካልሰጠሽው እንዴት ብለሽ ነው የምጠይቂው? ሰተሽኛል ለልሻለሁ እኔ በሆን ሰተሽኛል ለኔ አስገብተሻል ወደ እኔ ያስ የሰጠኝ አካል ይጠይቀኝ እላለሁ አይደል? የሰጠው አካል ሙኒር ነው። ሙኒር ኃላፊነቱን ወስዶ እኔ ጋር ሪሲትም ስላለኝ በአካውንት ስለሆነ ሁሉንም ብር ያስገባውለት ማለት ነው። አዎ ሪሲትም አለኝ ሙሉ ያስገባውለት ማለት ነው። እና እሱ ስላለ እኔ እሱን ይዤ ሂጄ ያው በህግ በመጠየቅ ባለብኝ መንገድ እጠይቀዋለሁ። ችግር የለውም። እሺ ኢልሻብዬ፣ እኔ ወደዚህ የመጣሁበት ጉዳይ ማለት ነው ሙኒር ዋትስአፕ ላይ እኔም ብዬ ነው ከዳ አደረኩለት። ሙኒር በህግ የምትሄድ ከሆነ ንገረኝ። በህግ አልሄድም ካልክ ደግሞ ኖ በስርዓት አልመለስም። አንድ ደቂቃ ሪከርድ ነው የምታደርገው። በህግ ማትሄድ ከሆነ እኔ ጓደኛዬ አብሽሪ ብላኛለች። በጓደኛዬ ሂጄ አንተን ነው የምከስ። አንተን ከሳለሁኝ ብዬ አንተ ግን እውነቱን ንገረኝ። እውነት ታሬን አንተ ትከሳለህ፣ እኔ ከጎንህ ነኝም ብያለሁ። አንተ ግን በስርዓት እንኳን ሪከርድ አላደረክም። አንድ ሰኮንድ ምን እንዳልክ እንኳን አያስታውቅም የመለስክልኝ። ዝም ብለህ ነው የቀረው በዛው። እንደውም የመጨረሻ ሪከርድ እኔ ቁም ነገር ነው ሪከርድ ለማድረግ ሳንቲም አይበላህም። በስነ ስርዓት ሪከርድ መልስልኝ። ወደ ህግ ትሄዳለህ ወይ?
ታሬን በህግ ትይዛለህ ወይ? ምክንያቱም ሌበር ኦፊሶች በስነ ስርዓት ነግረውኛል። ጓደኛሽ ሙኔርን ትክሰስ ከተባበረች። አይ ሙኔር እናንተ ጋር ነኝ ብሎ ካላችሁ እናንተ ሆናችሁ እኔ ኢትዮጵያዊ ነው ሌበር ኦፊስ ላይ ያወራኝ እናንተ ሆና ሶስታችሁ ሆናችሁ ያንኛው ልጅ ሙኔር ራሱ ነው ታሬን መክሰስ ያለበት እንጂ ያንቺ ስም ምንም ነገር ላይ ስለሌለ ሌበር ኦፊስ ምንም ነገር ሊረዳሽ አይችልም ብሎኛል። እናንተ ትከሳለህ ወይ በስነ ስርዓት ብዬ ስለ አልመለስክም። ኢድ ሙባረክ ብለህ ትናንትና ብቻ ነው የላክልኝ። አልመለስክም። መልሼልሻለሁ። በዚህ ሁሉ ስማኝ፣ በዚህ ሁሉ ካንስሌሽን ላይ እንዳለው ሁሉ ወረቀት ነው ልኬልሽ። አሁን ያለሁት ካንስሌሽን ላይ ነው። ስለዚህ እመልስልሻለሁ፣ ችግር የለውም ብዬ አላልኩሽም? እኔ ማለት ነው ሀቡዬ፣ እኔ ብቸገር ምን ወረቀት እስቲላውን ድረስ አልተጀመረም፣ አልተጨረሰም። ኦልሬዲ የሶስት ወር ተሰጥቶኝ ነው። አሁን ቅድም ለራሱ ወርጄ ነበርና እንትንሽ ምን ዳማንሽ 300 ብር አስቆጥሯል። በዚህ 2 ቀን ቶሎ ምርመራው ሰጅ ያለ ነው። እኔ ለራሴ እጄ ላይ 5 ሳንቲም የለም። ጓደኞቼ ናቸው ይሄንን የጀመሩት። አሁንም ቢሆን በህዝብ መሀል ሙኔር ብሬን ያስመልሳል ወረቀቱን ሲጨርስ። እውነቱን ይናገር። ምክንያቱም ባኮ ነው ማሪ የኔ ላይቭ ሪካርድ እኮ ይቀመጣል። ያለውን ካላደረገልሽ መተሽ በድጋሚ እዚህ ቤት ትጠይቂዋለሽ። ላይቭ ሪካርዱን እናሳየዋለን። ይኸው ራስህ ካንስሌሽን አይዲ ካንስሌሽን ላይ ነው። ልጨርስና ክስ መሰርታለሁ። እኔ ጋር ያስገባሁለት ደረሰኝ ኤቭሪቲንግ ማስረጃ አለኝ እያለ እኮ ነው ብለሃል። ይሄንን ቀላል አልክም ሙኒር ሀቡ። ይኸው ከዚህም አልፎ እኮ እኔ ጋር እኮ ሂደናል እኮ እንትን ፍርድ ቤት ሂደናል፣ እሷ ጋር ማለት ነው። ኮርት ሂደን ከዛ በኋላ ልንከስ ወረቀት ሁሉ የካምፓኒ ወረቀት ሁሉ አስወጥተን ከዛ ሪሲቱን ሙሉ አሳይተን ከዛ በኋላ ስንሄድ አይ ሂጂን ሌበር እንዲያስመልስልሽ አድርጊ፣ ካልሆነ ግን እምቢ ካሉሽ ሌበሮች እኛ ጋር መተሽ ንገሪን፣ እኛ እንከስልሻለን ጉዳዩን ብላት እኮ አብረን ሂደናል እኮ ፍርድ ቤት። አዎ በትክክል ይሄንን ብላኝ ሴትዮዋ የዋትሳፕ ቁጥሬን ያዥ ብላኝ የዋትሳፕ ቁጥሯን ይዤ ነበር። አቡዳቢ ተሲል ሂጄ ሌበሮች ተሲል ሂጂና በስነ ስርዓት ያስረዱሻል ብሎ ሲለኝ አቡዳቢ ተሲል ሂጄ ዱባይ እንደዚህ ተብዬ ነበር ብዬ 26 ብር የከፈልኩበት ፋይል የወጣ ፋይል አለ። እሱ ሁሉ ሳሳያቸው እዚህም ያሉት ተሲሎች ያሉኝ ሳዳ ባንክ ሳዳ ኢማም አህመድ የሚል የገባ በአካውንትም ሆነ በባንክ ብር የለም። ስለዚህ ይሄንኛውን ሰው የሚይዝልሽ ጓደኛሽ ከሆነች ሙኔር ተባበራለሁ ካለ ሙኔር ነው ታሬ መክሰስ ያለበት ነው ያሉኝ። እዚህም ያለው ያንን ሲሉኝ የዱባውን እንትን ተውኩት። ምክንያቱም ብከፍልም ኪሳራ ነኝ ነው ያለኝ። ብትከቢሴጅም 200 ምናምን ብር ኪሳራ ነው የምትሆኚው። መክሰስ ያለበት ሙኔር ነው ያለኝ። በቃ እኔ ሙኔርን የመጨረሻ ጥያቄ ጠየቁት። በህግ ትሄዳለህ፣ ወረቀትም ተጨርሶ መቼ ይጨርሳል፣ በህግ ትሄዳለህ፣ ነገ ዛሬ እያልን ጊዜውን እንድረሳሳ አልፈልግም። ለምን ከ5 ሺህ ብር 50 ብር አይደርሰኝም? እንደ ማንኛውም ሰው ሚዲያ ላይ ወጥቼ አላለቅስም፣ በህግ እፋረደዋለሁ ብዬ ሪከርድ እንኳን ሳደርግለት ሁሉ ዝም አለኝ። ለዛም ነው እኔ አሁን ሚዲያ ላይ አንቺ ጋር የመጣሁት። አረላብለሽ የመለስኩት ነው አልመለስኩም። የመጨረሻ ሪከርድ አልመለስኩም። ቪዲዮ ሳታበራ ድምጽ ክፈት የመለስኩት የመጨረሻ ሪከርድን አልመለስኩም። ዋትስአፕ ላይ ከገባው ይጠፋል። አቡ ዋትስአፕ ላይ ከገባ አይጠፋም። አንድ ስልክ ከሆነ እኔ የኔ ስልክ የት ነው? ቆይ የኔ ስልክ ቆይ ላሰማሽ። የመጨረሻ ሪከርድ ያደረኩለትን ዛሬ ነው ትናንትና ነው ኢድ ሙባረክ ብሎ መሰለኝ ሪከርድ ኢድ ሙባረክ ያልኩሽ አንቺ አይደለሽም እኮ ያልሽ ታዲያ እኮ ኢድ ሙባረክ ከማለት በፊት ያለውን ሪከርድ አንተ እኮ ለኔ አልመለስክልኝም። እኔ አላኩልሽም እንዴ? የካንስሌሽን ፔፐር የልኬልሽ ካንስል ላይ ነው ያለሁት። ካንስሌሽን ሲጨርስ እንከሰዋለን። እሺ አላልኩሽም? እንደዚህ አላልኩሽም? እኔ ከዛ ወዲህ የካንስሌሽን እንትን ልከህ ከዛ ወዲህ የላከልኝ የመጨረሻ ቪዲዮ እንትን ሪከርድ ምን እንደሚል ሁሉ አይሰማም። ከዛ የመጨረሻ ሪከርድ ነበር። ወደ ህግ ትሄዳለህ ወይስ አትሄድም? ብቻ ሳውቀኝ ትሄዳለህ ትሄዳለህ ጀምረሃል ማሰራት ወይስ አልጀመርክም? ይሄንን ንገረኝ። ሪከርድ ደግሞ አይቆጥርብህም። እሺ አካሌ ወደ አይደለም ትጫወካለሁ እያወራሁ ያለው በስነ ስርዓት ሪከርድ መልስ። ይሄን ሪከርድ ካልኩ ወዲህ ሙኔር አንተ አልመልስልኝ ወደ ህግ ትሄዳለህ ወይ ብዬ ያልኩልህ ሪከርድ አልመለስክልኝ። ዝም ብለህ ከርማ ለኢድ ሙባረክ ብለህ ብቻ ላክልኝ። ምክንያት ከላይም ያለው ሪከርዱ ይኸውልሽ 1 ሰኮንድ ናት ያት። ከዚህም ያለው የተቆራረጠች ትንንሽ ሪከርዶች ናቸው የሚልክልኝ። ሀሳቤን ከገለጽኩ አንቺ ከደቂቃው ምን አለሽ? ሀሳብህን የምትገልጸው ምን አይነት ሀሳብ ባላወራሻለሁ ብለህ ዘጋሽ። ደግሜ እሺ እናወራለን እኮ አልኩሽ እኮ። አወራኸኝ ከዛ በፊትም እኮ ነግሬሻለሁ ካንስሌሽን ላይ ነው ያለሁት። ኧረ ሰዓዲ ኖ ሙኔር ይኸውልህ
እኔ አውቃለሁ አንተ ከአንቺ ጋር ነሽ ብለህ እንዳልክም አውቃለሁ። ግን አሁን ሚዲያ ላይ የምፈልገው ነገር በህጉ ትሄዳለሽ። ችግር የለውም አይደል? እስከሚያልቅ እኔ እጠብቃለሁ። በህጉ እንደምትሄድ ብቻ ቃል ገብተህ በሀቡ ወጣ ብቻ ነው ፈልገው። እንቢ እንዳልኩሽ እኔ መጥፎ ነገር እንዳረኩብሽ አረግሽው። ኖ አላረክብኝም፣ ግን ደግሞ እኔ ጊዜ እንድራዘም አልፈለግም። ከስንተኛ ወር ጀምሮ ነው እኔ ወረቀት ባንተ እጅ ያለው? 12ኛው ወር ታስታውስ ከሆነ ከ12ኛው ወር ጀምሮ ነው እኔ ወረቀት ባንተ እጅ ያለው። ስቲል አሁን ድረስ ምንም አይነት መፍትሄ የለም። ነገ ዛሬ ቤቱ ሄዳለሁ። ሀታ ነጃት ሀቡዬ የቆንጆዎች እናት የልጁን ሎኬሽን ድረስ ላክልኝ፣ ቢያንስ ቤቱ እጄን ይዘውኝ ፖሊስ እንጠራለን ድረስም ብላለች። ችላ በማለት ነገሮችን ይኸው እዚህ ደረስን። አሁንም ይሄን ነገር ወረቀቴን አሰርቼ ጀምራለሁ ብለህ ያልከው ነገር እውነተኛ ከሆነ ይኸው ቃል ግባና በዚሁ ውጣ። ወረቀት ሲያልቅ ወደ ህጉ እንገባለን። እኔም አብሬ ነኝ፣ ወደኋላ አልልም። ብቻህን አትሄድም፣ ችግር የለውም። የሚወጣውንም ነገር ሁሉ ገድፋል። ምክንያቱም ሀቄ እውነቱ ለምን 50 ብር አይመለስልኝም? ልጁን ዝም ብዬ ውስጥ እየተቃጠለ ገንዘቤ ሲበላ ማየት ግን አልፈልግም። ጥሩ በቃ ስለዚህ አሁን ቃል ገብቷል። እሱ በድጋሚ ቃል ግባላት። ካንስሌሽን ሲያልቅ ክስ እመሰርታለሁ ብለህ ቃል ግባላት። እዚህ ጋር ወይ በሀቡ ፊት ልንገርሽ፣ ካንስሌሽኑን አሁን እንትን አይዲን አስተካክዬ ስጨርስ ከዛ በኋላ በፍርድ ቤት ክሱን መሰረትና ከዛ የምታገኙን ነገር ተቀብዬ እሰጥሻለሁ። እናመሰግናለን። ልብሽ አረፈ አሁን ማሬ? የሚያስከፋ ነገርም ተናግሬያት አላውቅም። ሁሌ እኔ ከጎኗ እንደሆንኩ ነው የምነግራት። አሁን እንዲህ እዚህ ደረጃ መድረስ የማይጠበቅበት ነበር ነገሩ። ያው ካደረሰችውም እሺ ይሁን፣ ችግር የለውም። ግን ይሁን በቃ ኢትስ ኦኬ። ሰው ናት፣ ተበሳጨች፣ ያጋጥማል። ሴት ልጅ ደግሞ ቶሎ ትበሳጫለች። ስለዚህ አንተ እንደ ቃልክ ካንስሌሽን ሲያልቅ ክሱን መስረትላት እና ገንዘቧን አስመልስላት። እሺ ችግር የለውም። እሺ የመለ ነው። እሺ አቡዬ አላህ ይስጥልኝ፣ አመሰግናለሁ። አሚን ማሬ።